ስለ ሁለተኛው ኢአይዲኤል አድቫንስ ወይ ደግሞ ነፃ ክፍያ ከኤስቢኤ የተሰጠ መመሪያ። ጤና ይስጥልን፣ ፈይሳ ነኝ። እንግዲህ የሁለተኛው ኢአይዲኤል አድቫንስ ወይ ደግሞ ነፃ ክፍያ መቼ ይለቀቃል አፕሊኬሽኑ የሚለውን እየተጠባበቅን ያለነው። ትናንትና ኤስቢኤ ስለ ሁለተኛው ኢአይዲኤል አድቫንስ ወይ ደግሞ ነፃ ክፍያ ተጨማሪ መረጃዎችን ለቋል። እነዛም መረጃዎች ዛሬ አብረን እናያለን። እንግዲህ ዲሰምበር 27 2020 ይሄ የጸደቀው የሁለተኛው ኢአይዲኤል አድቫንስ እስካሁን አፕሊኬሽኑ አልተጀመረም። ግን እንዳልኳችሁ ኤስቢኤ ተጨማሪ መመሪያዎችን ለጥፈዋል። እንግዲህ እዚህ ጋር እንደምትመለከቱት አድቫንስ ፈንዱ የኢአይዲኤል አድቫንስ የነፃ ገንዘብ የምንለው እስከ $10,000 ነው። Advance funds of up to 10,000 will be available to applicants located in low-income communities who previously received an EIDL advance for less than 10,000, or those who applied but received no funds due to lack of available program funding ይላል። ስለዚህ ከዚህ በፊት አፕላይ አድርገው ወይ ሙሉውን ያልወሰዱ ወይ ደግሞ በጭራሽ ገንዘቡ ስላለቀ ምንም ያልወሰዱ ሰዎች የቢዝነስ ባለቤቶች የሚሰጥ ነው። እንግዲህ ከዚህ በፊት በሰራውት ቪዲዮ እንዳያችሁት ይሄ 10,000 ኢአይዲኤል አድቫንስ ነፃ ገንዘብ ለስሞል ቢዝነስ እና ለተለያዩ አነስተኛ ነን ፕሮፊት ድርጅቶች የሚሰጥ ገንዘብ ነው። እንግዲህ በዚህ በኮቪድ-19 ምክንያት የቢዝነሳቸው ገቢ ለቀነሰባቸው የንግድ ድርጅቶችና ለትርፍ ላልሆኑ ድርጅቶች የሚሰጥ ገንዘብ ነው። እንግዲህ ይህንን ገንዘብ ለማግኘት የተለያዩ መስፈርቶች አሉ። ከዛ ውስጥ አንደኛው በሎ ኢንካም ኮሚኒቲ የሚኖር መሆን አለበት ወይ ደግሞ ቢዝነሱ ሎኬትድ ያደረገው ወይ ደግሞ ቢዝነሱ ያለው በሎ ኢንካም ኮሚኒቲ ውስጥ መሆን አለበት ይላል። Applicants do not need to take any action at this time. SCBA will reach out to those who qualify. Now, ከዚህ በፊት ከዲሰምበር 27 በፊት ለኢአይዲኤል አድቫንስ ወይ ደግሞ ለኢአይዲኤል ሎን አፕላይ አድርጋችሁ ከ1,000 እስከ 9,000 ወይ ደግሞ ባጭሩ ሙሉውን 10,000 ነፃ ገንዘብ ያልወሰዳችሁና ምንም አይነት ነፃ የ1,000ንም ይሁን የ9,000ን ወይ ደግሞ የኢአይዲኤል አድቫንሱን ምንም ያልወሰዳችሁና ከ10,000 በታች የወሰዳችሁ ከዲሰምበር 27 2020 በፊት ያመለከታችሁ ሰዎች ሁለተኛውን ኢአይዲኤል አድቫንስ ወይ ደግሞ ሙሉውን 10,000 ለማግኘት በዚህ ሰዓት ምንም የምታደርጉት ነገር የለም ይላል። ኳሊፋይ ካደረጋችሁ ኤስቢኤ ኮንታክት ያደርጋቸዋል ይላል። SCBA will first reach out to EIDL applicants who already received a partial EIDL advance between $1,000 to $9,000 ይላል። መጀመሪያ SCBA ኮንታክት የሚያደርገው ከ1,000 እስከ 9,000 ነፃ ገንዘብ ወደ EIDL አድቫንስ የወሰዱትን አፕሊካንት ነው። በመጀመሪያው ጊዜ ወይ ደግሞ በመጀመሪያ ባች ኮንታክት የሚያደርገው ከዚህ በፊት ከ1,000 እስከ 9,000 ባለው መካከል ነፃ የወሰዱትን አፕሊካንት ኮንታክት ያደርጋል። Applicants will be contacted directly by SCBA via email in the coming weeks with the instruction to determine eligibility and submit documentation. ስለዚህ eligible ለሆኑት ሰዎች ወይ ደግሞ eligibilityያቸውን ዲተርሚን ማድረግ ከሚያስችላቸው ዶክመንት ጋር SCBA ኮንታክት ያደርጋል ማለት ነው። ኮንታክት ሲያደርጋችሁ በዛ መሰረት የተጠየቃችሁትን ዶክመንት ሰብሚት ማድረግ ብቻ ነው ማለት ነው። All communications from SCBA
will be sent from an official government email with an scba.gov ending. ስለዚህ ይሄ ዋናው ምክንያት እንደዚህ ያለበት ምክንያት ምንድነው? በአሁኑ ጊዜ የተለያዩ ፊሺንግ ወይ ደግሞ ስካም ኢሜልስ እየተላኩ ነው ያሉት። ስለዚህ ኢሜል ስታገኙ ከኤስሲቢኤ ስለመሆኑ በዚህ ቼክ ማድረግ ትችላላችሁ ነው የሚለው። @sba.gov የሚል መሆን አለበት። የኢሜሉ ኢሜል አድሬሱ መጨረሻ sba@sba.gov የሚል ካልሆነ ሌሎች የሚያጭበረብሩ ሊሆኑ ስለሚችሉ ያንን ትኩረት ማድረግ አለባችሁ ማለት ነው። ምክንያቱም የተለያዩ ሴንሲቲቭ ኢንፎርሜሽን መረጃዎቻችሁን ስለምትልኩ ኢሜሉ ከማን ነው የመጣውን ትክክለኛ ከኤስሲቢኤ ስለመሆኑ በዚህ ማረጋገጥ አለባችሁ ማለት ነው። ሌላው እዚህ ጋር applicants may qualify if they ሚል አለ። እነዚህ ነገሮች ያሟሉ አፕሊካንቶች ናቸው ኳሊፋይ የሚያደርጉት። ቅድም እንዳልኳችሁ በሎው ኢንካም ኮሚኒቲ ቢዝነሳቸው ሎኬትድ የሆነ ወይ ደግሞ ሶል ፕሮፕራይተር ከሆነ የሚኖሩት በሎው ኢንካም ኮሚኒቲ ኤሪያ መሆን አለበት ይላል። እዚህ ጋር applicants may qualify if they are located in low income community. low income community ውስጥ የሚኖሩ ወይ ደግሞ ቢዝነሳቸው low income community ውስጥ የሆኑት አፕሊካንቶች ናቸው ኳሊፋይ የሚያደርጉት ይላል። እንግዲህ ይሄ ቢዝነሳችን ሎኬትድ የሆነ ወይ ደግሞ አድራሻችን low income community ውስጥ መሆን አለመሆኑን ለማወቅ የሚያስችል መረጃ SCBA እስካሁን አልለቀቀም። ያንን መረጃውን ሲለቅ አፕዴት እናረጋቸዋለን። በዛ መሰረት low income community area ውስጥ ስለመሆናችሁ ቼክ ታረጋላችሁ ማለት ነው። Additional details on SCBA on how SCBA will identify low income communities will be available soon ይላል እና at www.scba.gov/coronavirus relief በሚለው low income community ውስጥ አድራሻችሁ በlow income community ውስጥ የሚለውን ኳሊፋይ ያደርጋል ወይ አያደርግ የሚለውን እዚህ ላይ ይገልጻሉ። በዛ አድራሻችን እዛ ውስጥ አስገብተን low income community area ውስጥ መሆን አለመሆናችንን ቼክ እናረጋለን ማለት። ስለዚህ low income community ውስጥ የሚገኙ business owners or ቢዝነሳቸው በlow income community ውስጥ የሚገኝ አፕሊካንት ናቸው ይላል። ሁለተኛ can demonstrate more than 30% reduction in revenue during the 8 weeks period beginning March 2nd 2020. ስለዚህ ሁለተኛው መስፈርት ገቢያቸው ወይ ደግሞ ግሮስ ሴላቸው በ30% የቀነሰ በኮቪድ ምክንያት ግሮስ ሴላቸው ወይም ግሮስ ሪሲታቸው በ30% የቀነሰባቸው ቢዝነስ ኦነርስ ለቢዝነስ ኦነርስ ነው ይላል። ስለዚህ ገቢው የሚታየው ከማርች በኋላ ነው። ከማርች በኋላ 8 weeks 8 ሳምንት የ8 ሳምንት ገቢ ከማርች 2 በኋላ ወስዳችሁ ታዩና ከማርች 2 በፊት ካለው ገቢ ጋር 8 ሳምንታት ካለው ገቢ ጋር ስታወዳድሩት ከማርች 2 በኋላ ያለው ገቢያችሁ በ30% የቀነሰ እንደሆነ ኳሊፋይ ልታደርጉ ትችላላችሁ ማለት ነው። ገቢ ስንል አንኤምፕሎይመንትን አያጠቃልልም። አንኤምፕሎይመንት ቤኔፊት እንደ ገቢ አይቆጠርም ወይ ደግሞ ፒፒፒ ሎን ወስዳችሁ ከሆነ ያም እንደ ገቢ አይቆጠርም። ገቢ ስንል እዚህ ጋር ከቢዝነሳችሁ ያገኛችሁት ገቢ ነው። ገቢ ብለስ እዚህ ጋር ስናወራ ማለት ነው። የሚቀጥለው እንግዲህ ከላይ ያየነው ከዚህ በፊት አፕላይ አድርገው ከዲሴምበር 27 2020 በፊት አፕላይ አድርገው ከ1000 እስከ 9000 ነፃ ገንዘብ ለወሰዱት መጀመሪያ ኮንታክት ይደረጋሉ ኳሊፋይ ካደረጉ። ምክንያቱም 10000 ማግኘት ስላለባቸው ከ1000 እስከ 10000 ነፃ ገንዘብ ካገኙ ሙሉውን 10000 ማግኘት ስላለባቸው መጀመሪያ እነሱ ኮንታክት ይደረጋሉ። ሁለተኛ ላይ next SCBA will reach out to those who applied for EIDL assistance
on or before December 27, 2020, but did not receive an EIDL advance due to lack of program funding. በሁለተኛው ደረጃ ደግሞ ኮንታክት የሚደረጉት ከዲሰምበር 27 በፊት አሁንም አፕላይ አድርጎ ምንም EIDL አድቫንስ ያላገኙ ምክንያቱም EIDL አድቫንስ ወደ ኦገስት 2020 አካባቢ ነው ያለቀው የመጀመሪያው ስለዚህ ከዲሰምበር 27 2020 በፊት አመልክተው በጭራሽ የEIDL አድቫንስ ነፃ ገንዘብን ያላገኙትን አፕሊካንቶች contact ያደርጋል ማለት ነው Those applicants will receive an email from SCBA with instructions to determine eligibility and submit documentation ስለዚህ እነዚህ ሰዎች እንደ መጀመሪያ እንዳየናቸው እንደነዛው በኢሜል ኮንታክት ይደረጋሉ አስፈላጊውን ዶክመንቴሽን ሰብሚት እንዲያደርጉ ኳሊፋይ ካደረጉ ማለት ነው Applicants may qualify for a targeted EIDL advance if they meet the above criteria low income location and reduction in revenue by 30% ስለዚህ applicant ከላይ እንዳየነው እነዚህም ከዚህ በፊት EIDLንም ያልወሰዱት ኳሊፋይ ለማድረግ low income community ውስጥ መሆን አለባቸው plus ኢንካማቸው በ30% የቀነሰ መሆን አለበት ማለት ነው ሌላው ሶስተኛው መስፈርት have 300 or fewer employees ከዚህ በፊት እንዳየነው የሶስተኛው መስፈርት ለዚህ ሁለተኛው EIDL ኳሊፋይ ለማድረግ 300 እና ከዛ በታች ሰራተኛ ያለው small business ነው ማለት ነው small business or non profit company ነው ማለት ነው business entities normally eligible for EIDL program are eligible including sole proprietors independent contractors private non-profit organizations agricultural enterprises are not eligible so እነዚህ ከ300 በታች ሰራተኛ ያላቸው ሰራተኞች ቢዝነስ ባለቤቶች ናቸው ኳሊፋይ የሚያደርጉት ማለት ነው እንግዲህ ሶስት ዋና መስፈርቶች ናቸው አንደኛ low income community ውስጥ የሚኖር ሁለተኛ gross receipt ከማርች 2 2020 በኋላ ሲታይ 8 ሳምንታት ሲታይ gross receipt ወይ ደግሞ ጠቅላላ ገቢው በ30% የቀነሰ ከማርች በፊት ካለው ጋር ሲያወዳድረው ስናወዳድረው በ30% ገቢያችን የቀነሰ እንደሆነ ሶስተኛ መስፈርት ከ300 በታች ሰራተኛ ያለን እንደሆነ ኳሊፋይ ልናደርግ እንችላለን ማለት ነው እንግዲህ ማን መጀመሪያ ኮንታክት ይደረጋል በሚለው ቅድም እንዳየነው አንደኛ ከዚህ በፊት ከ1000 እስከ 9000 ነፃ ገንዘብ EIDL አድቫንስ ነፃ ገንዘብ የወሰዱ በሁለተኛው ላይ ከዚህ በፊት ከዲሰምበር 27 2020 በፊት አፕላይ አድርጎ ምንም EIDL አድቫንስ ነፃ ገንዘብ ያላገኙት ሰዎች ኮንታክት ይደረጋሉ ማለት ነው መጨረሻ ላይ all applicants may be asked to provide an IRS form 4506T to allow SCBA to request tax return information on the applicant's behalf ስለዚህ የ2019 ወይ ደግሞ ከዛ በፊት ያለውን ታክስ ሪተርናችንን አክሰስ ለማድረግ ይሄንን ፎርም አፕሊካንቱ ሞልቶ ሰብሚት እንዲያደርግ SCBA ሊጠይቅ ይችላል ማለት ነው please do not submit duplicate COVID-19 EIDL applications only prior applicants will be considered for the targeted EIDL advance SCBA will reach out to you if you qualify ስለዚህ SCBA qualify ካደረጋችሁ SCBA ራሱ በኢሜል ኮንታክት ያደርጋችኋል ኢሜሉ ደግሞ ከSCBA ስለመምጣቱ ቼክ ማድረግ አለባችሁ ቀደም እንዳልኳችሁ የሚመጣው ኢሜል አድሬስ ላይ @scba.gov የሚል መኖሩን ማረጋገጥ መቻል አለባችሁ ምክንያቱም ይሄንን ተጠቅመው ሁሉም ሰው በጉጉት እንደሚጠብቅ ስለሚያውቁት የተለያዩ ስካመሮች የተለያዩ ኢሜሎችን ሊልኩ ይችላሉ
ኢሜሉን ከኤስሲቢኤ ከትክክለኛው ኤስሲቢኤ ስለመምጣቱ @scba.gov የሚለው መኖሩን ማረጋገጥ መቻል አለባችሁ። ያንን ካረጋገጣችሁ የተጠየቃችሁትን መረጃ ሰፕላይ ወድሞ ለኤስሲቢኤ ማቅረብ አለባችሁ ማለት ነው። እንግዲህ ይሄን ይመስላል። ተጨማሪ መረጃ ሲኖርም እንደዚሁ አፕዴት አረጋችኋለሁ። ቤስት ዋን ፋይናንሻልን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ ላለው መልካም ጊዜ